ትንሿ ቦርሳ ውስጥ አድርጌ እንትን ፈርቼ ስቀመጥ ስነሳ ነው ይዤ ነው የምንቀሳቀሰው እንዳይወስዱብሽ ማለት ነው። አስፋልት ላይ ነው ያዘረገብናት። ማሚም እኔም ቁማል አዝሩ ክፈች ብለን እያየን ከመኪናው ተውቀች አድርገን አይከፈል። ታርዬ ግን ወርቅና ብር እኮ ሻንጣ ውስጥ አታረግም። እንደ እውነት ብለናል። ሻንጣ ደግሞ ልጅቷ ከሆነስ ምን ታውቂያለሽ? ውዴ ሆኖ ከተገኘች ምናልባት እሷ ካረገችው ሜይ ቢ እሱ የቆየ ነው። ሊሆን ይችላል እኮ ወዶች ሻንጣ ውስጥ ተሳስተሽ አስቀምጠሽ ሊሆን ይችላል ማለት ችግር የለም ይገኛል ኢንሻአላ እሺ ማለት ይገኛል ያው ስልሽ ሰው ነሽ ትሳሳቻለሽ ኧረ ተይ መሲ በእናትሽ አትረብሽን ጨዋት ሰው ነሽ ትሳሳቻለሽ ምናልባት ዘንግተሽ እዛ ተቀምጦ ሊሆን ይችላል ስለዚህ ችግር የለም ዋናው ቁም ነገር አንቺ እቃሽ ይገኝልሽ ከእነሱም ጋር መነካካት የለብንም ምክንያቱም እንግዲህ ገና አዲስ ሆቴል ከፋች ናት እኛንን ሰፖርት ማድረግ ያለብን እሷ ዋናው ቁም ነገር አንቺ ብርሽ እንትንሽ ይገኝልሽ ማሪሽ እህቴ ችግር የለም እዛም ሆኖ ሊሆናል መሬትም ላይ ወርቆ ሊሆን ይችላል መኪናውም ውስጥ ያው ሳራ ስላላየች ስትነዳ ሊሆን ይችላል ማለት ዋናው ይገኝ ትምጣ ሳሪ ችግር የለም ጋይሳ ይሆናል በሉ ጋይሳ ታጣይ ጎበዞች ትመጣለች ሳሪ ትመጣለች ጋይስ ትበርቁላት አላችሁ ሆቴሏን አንቺ ማን ነው እዚህ ያለችው አዲስ እኮ ነው የከፈተችው ማሮች አዲስ ስራ ነው የከፈተችው አዲስ ናት ታላምዷት አላችሁ ታበረቷቷት አላችሁ ትፈታለች አሁን ከእሷ ጋር ችግር የለም አንዳንድ ጊዜ ወርቅ ሰላቢ ነው ማሪ ብርሽ ስንት ነው ውዴ ብር ስንት ነበረሽ 3,000 ድራም የሰራሽበት ነው ማሪ ካምፓኒ ውስጥ የሰራሁት ከተቸገር ብዬ አስደብቄ በማስክ ጥቅልል አድርጌ ቦርሳዬ ውስጥ ነበር የተከተትኩት ማለት ነው ከነ ማስክ ወሰዱት አሀ ማክስ እንደዚህ በምንለብሰው በሱ ጥቅልል አድርጌ እንዳይታይ ብዬ ማለት ነው ጀግና ነሽ አንቺ ወርቅስ ምንድን ነው ማሬዋ የት ነው ያስቀመጥሽው እንዴት አድርገሽ ወርቁን ደግሞ በሶፍት ነው እሺ በሶፍት ጠቅልለሻቸው የራሴን ለብቻ ነበረ የራሴን ሴትዮ ባለፈው ወሰደች የብርና ወርቅና የብር የራሴው ማለት ነው ስድ የትኛዋ ሴትዮ ሰው ቤት ገብቼ ነው ማዳም ቤት ለምን ወሰደችብሽ መጀመሪያ ስትመልሰኝ አልነገረችኝም ጓደኛዬ ቤት እንሄዳለን ነይ ብላኝ ከዛ እሷ አውቃ ነው ለካ ቢሮ አመጣችን እሺ ስትመጪ ወርቅሽ የለም አዎ ከዛ ስራሽ ጥሩ ነው አንቺ ጥሩ አይደለሽም ምላሽስ ምናምን ትለኛለች ምን አደረኩት ስላት እኔ የፈለኩ ሰዓት መልሼሽ ብሬን ወስዳለሁ ምናምን ስትለኝ እንዴ ለምንድን ነው እንደዚህ የምታደርገው እኔን ማትወጂም ከሆነ አሁን መልሽኝና በኋላ ቀራማ ይቆጥርብኛል ስላት አይ እኔ አንቺ ምላሰኛ ነሽ ምናምን አለችኝ እዚህ ካመጣችን በኋላ ማለት ነው ከዛ እንደሱ ከሆነ ሻንጣዬን ለምን ይዤ አልመጣም ነበረ ለምን አልነገርሽኝም ስላት ምን ችግር አለ ሻንጣሽ ነገ ይመጣልሻል አለችኝ ከዛ እኔ ደግሞ አልቆለፍኩም ነበር ሻንጣዬ ስላልቆለፍኩ ዕቃዬ ይጠፋብኛል አሁን ተከትዬ እሄዳለሁ ሲለው አይ ከኔ ጋር ትሄጃለሽ ከእሷ ጋር ሳይሆን ከኔ ጋር አለኝ ከዛ ምሽቶ ወደ 12 ሰዓት አካባቢ ራይድ ጠርቶ በራይድ ላከኝ ከዛ ሊደባደበኝ ፈለገችኝ ከዛ አልፈታሽኩም እንዱ ጎትቼ ያወጣሁት ሻንጣውን ከዛ ገባሁት ኢቤስ ሲፈትሽ የለም የልጅቷ ብቻ የልጆች ያለ እሱ የለም ከዛ ጠይቅልኝ ስለው ነውር ነው አይጠየቅም አለኝ ማን ነው እንደዚህ የሚለው ደላላው ማለት ነው አሁን የእርሽበት ብርና ወርቅ ነው ስንት ብር ነበር ያኛው ብር አሁን የእርሽበት ነው አይጠየቅም ያለሽ ይህ ሰውዬው ነው ጠይቅልኝ ብዬ እኔ ሲጠይቀው አሁን የተደባደብሽው ሰውዬ አዎ እሱ ነው ጠይቅልኝ ብዬ የነገርኩት የመጣው ለታ ቤንጋቶ ወርቅ አለኝ የልጆች አለ የኔ ጠፍቶኛል ብለሽ አልሽው አዎ የኔ የብርና
ወርቅ አንድ ብርና አንድ ወርቅ። እሺ ከዛ አይጠየቅም ነውር ነው። እዛው አትፈትሽም ነበረ ያለኝ። እዛማ እየተቆጣች ልትደበደበኝ ስትል ከዛ ኮትቻ ያወጣሁት ስለው በቃ የጠፋ ጠፋ ነውር ነው አይጠየቅም ዝም በይ አለኝ። ከዛ ዝም አልኩት። ከትናንትና ወዳ ነው እንደውም። ስንት ብር ነው ግን የወሰደችብሽ? ያችኛው ብር አይደለም ወርቅና የአንገት ብር። ኦኬ የአንገት ብርና ወርቅ። ጎበዝ ነሽ ግን ብርም አለሽ ወርቅም አለሽ። እዚህ ሀገር 7 ወርሽ ነው ያልሽው? ወርቁ የሴት ልጅ ነበር የገባው። አሁን ምን እንደሆነ ታውቂያለሽ? የገባችበት ቤት ውስጥ እሷ አስገባት ቤት ውስጥ ወርቋን ትታመታለች እንደምትለው ግን ማለት ጠይቂያት። ምናልባት እሷ ሚስ አንደርስታንድ እዛው ቆሜ እኮ ሴትዮዋ ጋር ተደወለ። እሺ ምንም ነገር አላየሁም አለች። አልወሰድኩም አለች። ፓስፖርቷን ኢቭን ምንድን ነው ያለችው? ቼክ አደርጋለሁ ስትል ኃላፊነት ወስደሽ እያንዳንዱን ነገር ተረክበሽ የወሰድሽ አንቺ ነሽ። ስለዚህ አንቺን ነው የምንጠይቀው እኛ ስላት ጊዜ እሱን ቼክ አድርጌ ቤት ውስጥ ነገ አመጣለሁ አለች። ማለት ፓስፖርቷ እሷ ጋር ነው ሴትዮዋ ጋር ነው። ነገ ታመጣዋለች። ዞሮ ዞሮ እኔ ከሴትዮዋ ጋር መነጋገር መብት የለኝም፣ ምክንያቱም ኃላፊነት ያለበት አለ። እሱም ለመተባበር ፈቃደኛ ነው። እንግዲህ ያለውን ነገር እምቢ ያለን የለም። አሁን እሺ እሷ ወርቋን ትታ ስትመጣ እሱ አይጠየቅም ነውር ነው አለ። አዎ በነጋቱ ስጠይቅ ውሸት ነው ነው የሚለው። አራም ነው መልሳት በለውና ጠይቅልኝ ስለው አይጠይቅም። እሺ እሷ ምንም ወርቅ የላትም ብሎ ነው እሱ የሚያምነው። እሱ ከኢትዮጵያ ሲመጣ አድርጌ የመጣው ነው። እዚህ አይደለም መዳሜ ነበር የገዛችኝ፣ ሳውዲ ማለት ነው። ኦኬ ሳውዲ ነበር። የሴትዮዋ መዳም ናት የገዛችልኝ እናቷ ማለት ነው። የአንቺ አሁን የጠፋሽ ወርቅ እዚህ ነው የገዛሽው? እዚህ ነው የገዛሁት። ይገባለሁ ብዬ ሻንጣም ልብስም ሁሉም ነገር ገዛዝቼ ይህን ደግሞ ለልጆቼ ነበር የገዛሁት። ወረቀት ራሱ የገዛሁበት እንትን አለ። የጆሮ እኮ ነው ምትሳሪ። የጆሮ ደረሰኝ አለው። አዎ አለ ነበር ግን የለም እንትኑ ጠፍቷል። አንድ ላይ ነው የወሰዱት። ፎቶ የለሽም ማሪ? ደረሰኙ ፎቶ የለኝም ግን ወረቀቱ አለኝ ነበር። ወረቀቱ ግን አንድ ላይ ነበር የገዛሽው? ከወርቅ ቤት ነው ወይስ ኦንላይን ነው የገዛሽው? ዱባይ ነው እንትን አለ ሱቅ ሄደን ማለት ነው። ካምፓኒ ሆኜ ከልጆቹ ጋር ሄደን ማለት ነው። ኦኬ ካምፓኒ ስትሰሪ ወርቅ እንደገዛሽ የሚያውቁ ልጆች አሉ? አበሻ ጋር ነው ሄደሽ የገዛሽው? አበሻ ጓደኛ ጋር ፊሊፒኒ ነው። እንደዛ ቢሆን አበሻ ጓደኛ ኖሯት ቢሆን ደውለን እዚህ እናስመሰክራለን። ምክንያቱም ችግር የለውም። ኢቨን ፊሊፒኒም ቢሆን ለምን እንደሆነ ታውቂያለሽ ሙኒቴ? እነሱ ወርቅ የላትም ብለዋል። ይቺ ልጅ ከቢሮ ስትመጣ የመጣችው እነሱ ጋር ነው። ከመጣች 3 ቀኗ ነው። አሁን እነሱ ወርቅ የላትም ምንም የላትም ነው የሚሉት። ይቺ ልጅ ወርቅ ለመግዛቷ ደግሞ እዚህ ለእንትን ለማለቷ ገብቶሻል። እነዚህ ልጆች ይመሰክሩላታል። ምክንያቱም ወርቅ አሁን እነሱ ወርቅ ምንም የላትም ነው የሚሉት። ተረተሽኛል? ለምን አሁን እነዚህ ይቺ ልጅ ገዝታለች፣ በአንድም በሌላም ሰበብ ገዝታለች። ገዝታ ግን ሰው ቤት ነበረች። ከሰው ቤት መጣች። ስትመጣ በመጣች በ3 ቀኗ ተጣላች። ፖርሳዋ የለም ብለው ከነጭራሹ ፖርሳዋን ደግሞ አውጥተው እንደውም ፌስታል ነው አሉ። አሁን የላትም ለሚሉ መግዛቷን ደግሞ እኛም እናረጋግጣለን። ምን ችግር አለው ታዲያ? እንደዛ ነው ቁጥራቸው ምናምን ያለሽ ነው የሰራሁት እዛ ቤት እኮ 15 ቀን ገና። ከዛ በፊት ወርቁ ነበር አንቺ ጋር? እሷ ጋር ሲገባ አለ። እሺ ከዛ የልጆቼ ደግሞ ከወጣ በኋላ ከትን በንጋቱ ነው እንትን ለእሷ ራሱ ሲነግሮ አለ የልጆቼ አለ። የኔን ብቻ ነው የጠፋ፣ ጠይቅልኝ እስቲ ከመለሰችልኝ ስለው ነውር ነው አለኝ። ከዛ ዝም አልኩት። ከዛ እንዳውም ይጠፋብኛል ብዬ ጠዋትና ማታ ነው የሚያዩ። ትናንትና ራሱ እኮ አለ ነበረ። አዎ ትናንትና ራሱ አለ። ወላሂ ትናንትና ቢሮ ነበርሽ? ቢሮ ነው ያየሽው ወይስ እንትን ነው? ማታ የት? እነ ልጆቹ ጋር? አዎ ቤት ገብተን ማለት ነው። ልጆች ስታይ አይተዋል? አይ አላየሁም። ሲጀመር ጥቅልል አድርጌ ከስራ አድርጌ ከላይ ደግሞ የሆነ ደረሰኝ ብር ያወጣሁበት ምናምን አለ ነበር። እሱም ከላይ አድርጌ ያኛው ከስር ነው ያደረኩት። እነዚህ ግን ፈትሾ ነው እንጂ ከስር ያወጡት። ሌሎቹ አይጠረጥሩም። እንደዚህ
ምናልባት እነሱ ወስደውት ከሆነስ? አይ እነሱ አይደለም። ዛሬም እኮ አለ እኮ አይተሻል? ዛሬ ወላሂ ዛሬም አለ። ዛሬ ጠዋት አይቼዋለሁ። ወርቁን ከገዛሹ ስንት ጊዜ ነው ማሬ? ወርቁን ከገዛሁት ወደ 3 ወር 4 ወር። በስንት ብር ነው የገዛሽው? እያንዳንዱ 4 ግራሙን አንድ ላይ 870 ብር ነው የጨረስኩት። 18 ካራንት ነው 21 ካራንት? ኖ አይ ቆይ ታውቀዋለች ሳርዬ። አንዱን 4 ግራም ነው እኮ ገባኝ። ግን ሁለቱን 800 ምናምን ነው አይደል የገዛሽው? 870 ብር። ከረንቱ ስንት ነው ታውቂያለሽ? ከረንቱ አይሰኝ እንደዚህ ያውቃሉ ብለሽ ታስቢያለሽ? ለነገሩ ፊሊፒኖቹ የሚገዙበት ቦታ እንትን ነው። 18 ነው ማሚ አይደለ? 18 ነው የሚሆነው። ፊሊፒኖቹ በጣም ነው የሚወዱት 18 አውቃለሁ። ወርቅ አንድ ሲቀጥል ደግሞ እንደው አሁን የኛ ልጆች ያቸው አብዛኛው እየተምታቱ ያሉት ኦንላይን እኮ የግራሙን አያውቁ፣ ታክሱን አያውቁ፣ መስናያውን አያውቁ። ያቸው እስኪ በጣም ብዙ ልጆች ይሸወዳሉ ወርቅ ላይ አይተሽ ከሆነ። በዛ ላይ ሪሲት፣ ይሄ ፓስፖርት ምንድነው ስሙ አይዲ፣ በስልካችሁ ፎቶ አንሱ። ፎቶ እያንዳንዱን የምትንቀሳቀሱበትን ነገር ፎቶ፣ የምትሄዱበትን ስትሬት ፎቶ፣ የግድግዳውን ቁጥር ፎቶ፣ የምገቡበትን ቤት በር ፎቶ፣ ቁጥር ፎቶ፣ እያንዳንዱ ፎቶ። ማርያምን ፎቶ ሳሪ ፎቶ ታውቂያለሽ? ጎግል ላይ አስገብተሽ አድራሻውን ማግኘት እንደምችል። መሲ ትመጣለች ሳራ ወይስ አትመጣም? ወደ ሶሉሽኑ መቼ 2 ሰዓት ተኩል ሆነ። ዜድ ታስራለች። ፍጡር እንሂድ። ትመጣለች ሳራ ወይስ አትመጣም? ጥሩ እንደዛ ከሆነ አሁን እኛ ወርቅ ለመኖርሽ እናስመሰክራለን፣ እናመጣለን። እንዴት እነሱን ማግኘት እንችላለን? ቦትም ችግር የለውማ። በቦትም ላይ እናገኛለን። ችግር የለም። ቦቱም ላይ እናገኛቸዋለን። ጥሩ። ስለዚህ ወርቅ አላት ልጅቷ፣ በቂ ምስክሮች አሏት። ወርቅ አላት ልጅቷ። አብራ ሄዳ ገዝታለች። የትም ልታደርሰው አትችልም። ወርቋን ፖርሳዋ ተወሩሯል። ስለዚህ ከፖርሳዋ ጋር ያላት ብርሽ ደግሞ የምንድን ነው ያልሽው ማሪ? የትኛው ነው የልጅቷ ስልክ? ብሩ 3000 ድርሃም 3000 ድርሃም የሰራሽበት ነው ማሮ? ካምፓኒ ውስጥ የሰራው ነው። እንትን ስትሰሪ ካምፓኒ ውስጥ ሲሰራ እንትን እዛም እያስገባሉ እንደሰራው ታስቦ በወር ይሰጣል። በ3 ማለት ነው። ኦኬ የካምፓኒው ማለት ነው። አዎ ከዛ ልከሽ አታውቂም? ብር የላኩት የ3 ወር ልካለሁ እንጂ ከዛ በኋላ ልከሽ አታውቂም። ከዛም በኋላ አላኩት። እሺ አንቺ ወደ ቢሮ ስትመጪ ማሪ ብር እንዳለሽ ወርቅ እንዳለሽ አልተናገርሽም? ወደ ቢሮ ስትመጪ ይቀሙኛል ብዬ አላወራሁትም። ጥቅልል አድርጌ ነው እንትን ይዤ የተቀመጥኩት። ኦኬ እንጂ ለማንም ማለት ሲሉኝ እኔ ፈርቼ አላወራሁትም። ትክክል። ያኔ እሺ ማን ያመጣሽ እዚህ ቢሮ? የእነዚህ ዘመድ ጓደኛችን ነበረች እዛ ማለት ነው። የት? የእነሱ ቢሮ ካምፓኒ ማለት ነው። እሺ እሷ ናት ወደዚህ ያመጣችሽ? አዎ ከኔ ቀርማ ነው የወጣች። ከዛ የኔን ስልክ ቁጥር ለእነሱ ሰጠች። እነሱ እየደወሉ ጨቀጭቆኛል ነበር። ነይ ቶሎ ብለው። አዎ ስራ አለ እዚህ ጥሩ ነው፣ ለምን ትንከራተቻለሽ? ከዛ እኔ ለመሳፈር ነበር ያሰብኩት። ለምን ትሳፈራለሽ? እዚህ ያሰርም ስራ ሞልታል ምናምን ሲሉኝ ከዛ መጣሁ። እሺ ያቺ ታዲያ ወደዚህ ያመጣችሽ ወርቅ መኖርሽን ብር መኖርሽን ታውቃለች? አታውቅም። አልነገርኳትም። እሷ ደግሞ ስራ አታ ምንም ሳገባ መስወር ስለተቀመጠች ለምን አታግዘኝም ትለኛለች፣ ትቀየመኛለች ብዬ አልነገርኳትም። ኦኬ ብር እንዳለሽ ካወቀች ለምን አሰጭኝም ትላለች ብለሽ? አዎ 5 ወር ስትቀመጥ አንድ ቤት አልገባችም። እንዳጋጣሚ ሆነው ማለት ነው እሷ። ኦኬ ስለዚህ ያንን ብር ካወቀች ለምን አታግዥኝም ትላለች ብለሽ ታስቢያለሽ? አዎ እንደሱ ብዬ ያሰብኩትና አሁን ቦታው የልጅቷን ስልክ ታውጪ። ጎበዝ። አይ ንግግርሽ ጎበዝ ነሽ ማለት ለሁሉም መልስሽ በጣም ጎበዝ ነሽ። ያኔ ውዶች ደግሞ አልዋሽም። አዎ አይ በጣም ማለት አያችሁ ንግግሯ ጋይስ
ጠቅ 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 ነው መልሷ። ደግሞ ኤግዛክትሊ ነው፣ ትክክለኛ ነገር ነው። አያችሁ ብር እንዳለኝ አልነገርኳትም። ምክንያቱም ልጅቷ ተቸግራ ስለነበረ ብር እያለሽ ለምን አላገሽኝም ትለኛለች። ምን አለች? ብሯ ደሞዟ ስንት ሆኖ ነው አለች። ምን አለች እሷ? እንትን ካምፓኒ ሲሆን